በህይወታችሁ ወደ ኋላ የቀራችሁ ወይም ደግሞ የተቀደማችሁ አይነት ስሜት ይሰማችኋል። እናም ደግሞ ይህንን ህይወት መቀየር ትፈልጋላችሁ። ይህ ስሜት እናንተን ብቻ አይደለም እየተሰማችሁ ያለው፣ ምክንያቱም እኔንም እየተሰማኝ ነው። የኮሌጅ ተማሪ ነኝ። ምንም አይነት ኢንካም የለኝም። ቤተሰቦቼ ለታክሲ ከሚሰጡኝ ገንዘብ ውጪ ምንም አይነት ኢንካም የለኝም እና ጓደኞች የሉኝም። ምፈልገው ቦዲ ስትራክቸር የለኝም። ምፈልገው ስራ የለኝም። ላይክ አሁን ላይ ምንም አይነት ስራ እየሰራው አይደለም። ሱቅ ነበረኝ፣ የፐርፊውም ሱቅ ነበረኝ። አሁን ላይ ግን የለኝም። ሜካፕ ተምሬያለሁ፣ እየሰራውበት አይደለም እና ምፈልገው ላይፍ ስታይል በአጠቃላይ የለኝም። እናም ይህ ስሜት እናንተን ብቻ አይደለም እየተሰማችሁ ያለው፣ እኔንም እየተሰማኝ ስለሆነ ነው። ይህንን ቪዲዮ ከፍታችሁ ማየታችሁ ለራሱ ላይክ በጣም ላደንቃችሁ ፈልጋለሁ። ምክንያቱም ወደ ኋላ መቅረታችሁን አውቃችሁ ህይወታችሁን ለመለወጥ ማሰባችሁ ለራሱ ላይክ በጣም የሚደነቅ ነገር ነው። በዚህ ቪዲዮ የምንነጋገረው ለምን ወደ ኋላ እንደቀረንና ይህ ስሜት ለምን እንደተሰማን ህይወታችንን እንዴት መቀየር እንዳለብን እናም ይህ ስሜት ወይ ሰብሮ ያስቀረናል ወይ ደግሞ የምንፈልገውን ህይወት እንድንጀምር ያደርገናል ማለት ነው። ለዚህ ቻናል አዲስ የሆናችሁ እንግዲህ ሰላም፣ ሱዛና እባላለሁ። በዚህ ቻናል እንግዲህ ብዙ አይነት ኮንተንቶች ይዤ እመጣለሁ። ትክክለኛ የህይወት ተሞክሮዬን፣ ትክክለኛ ጆርኒን ከእናንተ ጋር ከዜሮ ባላንስ ተነስቼ እንዴት እንደምለወጥ እና የጠቀመኝን ነገር እንዳለ ለእናንተ መጥቼ ሼር አደርጋለሁ። እስካሁን ሰብስክራይብ ካላረጋችሁ ምን እየሰራችሁ ነው? ሂዱና ሰብስክራይብ አድርጉ። በህይወታችሁ ወደ ኋላ የቀራችሁ የመሰላችሁ በትምህርታችሁ ሊሆን ይችላል። ስራ አሁን ላይ በምትሰሩት ስራ ደስተኛ ላትሆኑ ትችላላችሁ። ገንዘብ ላይኖራችሁ ይችላል። ጓደኞች ላይኖራችሁ ይችላል። የምትፈልጉትን ህይወት ሌላ ሰው ሲኖረው እያያችሁ ሊሆን ይችላል። እናም በዚህ እድሜያችሁ ልደርሱበት የምፈልጉት ቦታ ላይ አልደረሳችሁም ሊሆን ይችላል። እናም እያሰባችሁ ያላችሁት ምን እያረኩ ነው በህይወቴ እያላችሁ ሊሆን ይችላል። ብዙ ሰው ማይነግራችሁን አንድ ነገር ልንገራችሁ። በህይወት ወደ ኋላ መቅረት የህይወት ፍጻሜ አይደለም። እደግመዋለሁ፣ በህይወት ወደ ኋላ መቅረት የህይወት ፍጻሜ አይደለም። በዚህ ሰዓት ሁለት ነገሮች እየተሰማችሁ ሊሆን ይችላል። ምን ማድረግ እንዳለባችሁ አታውቁም፣ ነገር ግን ይህን ህይወት መቀየር ትፈልጋላችሁ። አንድ ነገር ልንገራችሁ፣ ይህ ስሜት የትልቁ ስኬታችሁ መነሻ ሊሆን ይችላል። እናም ይሄ ስሜት እኔንም ይሰማኛል። ሪጀክት የተደረኩ ሲመስለኝ፣ በትምህርቴ ዝቅ ስል፣ ኢንካም ሳጣ፣ እናም በዚህ ሁሉ ውድቀቱ ሳልፍ ግን ጭንቅላቴ ውስጥ አንድ የሚመላለስ ቃል ነበር፣ ይሄ ህይወት አይገባሽም የሚል። ያንን ሀሳብ ሰማሁትና ዩቲዩብ ጀመርኩኝ ማለት ነው። ወደ ኋላ መቅረት ከተሰማችሁ ዝም ብሎ የመጣ ስሜት እንዳይመስላችሁ። ያላችሁበት ህይወት እንደማይገባችሁና የተሻለ ህይወት እንደሚገባችሁ አውቃችኋል ማለት ነው። ይህ ስሜት ሲሰማችሁ በጣም እንደሚደብራችሁ አውቃለሁ። በጣም ይከብዳል። ነገር ግን ይህ ስሜት ራስን ማወቅ ነው። ምክንያቱም ውስጣችሁ አሁን ያላችሁበት ነገር በቂ አይደለም ብሎ እየነገራችሁ ነው። ለዚህ ነው በጣም የሚደብራችሁ። ለዚህ ነው ምንም ምቾት የማይሰማችሁ። ስለዚህ ይህንን ስሜት ኢግኖር እንዳታረጉት። እኚህ ስሜቶች ናቸው ተነስተን ስራ እንድንጀምር የሚያደርጉን። እናም ለዚህ ደግሞ ምስክር እኔ ነኝ። እኔ ዩቲዩብ የጀመርኩት ይህ ስሜት እየተሰማኝ ነው። ምናልባት ሰነፍ ነኝ ብላችሁ ልታስቡ ትችላላችሁ። ምናልባት ይህ ነገር አይገባኝም ብላችሁ ለራሳችሁ ልትነግሩ ትችላላችሁ። ሌሎችም ሰዎች እንደዛ ሊሏችሁ ይችላሉ። በነገራችን ላይ እንደዚህ አይነት ሰዎችን ሙሉ ለሙሉ ከህይወታችሁ አስወጡ። እናም ዛሬ ልነግራችሁ የምፈልገው ነገር የተሻለ ህይወት ይገባችኋል። ይህንን ደግሞ ማወቅ ይኖርባችኋል። እናም ደግሞ አንዳንድ ሰዎች አሉ ህይወታቸው አሪፍ ያልሆነ ነገር ግን ምንም ነገር ሳይመስላቸው ህይወታቸውን የሚቀጥሉ። ግን እናንተ ወደኋላ የቀራችሁ ከመሰላችሁ በሱም ደግሞ ደስተኛ ካልሆናችሁ ዛሬውኑ አንድ ስቴፕ መጀመር አለባችሁ ማለት ነው። እናም ይሄ ቪዲዮ ፓርት 2 ይኖረዋል። ምን ማድረግ እንዳለብን የምንነጋገር ይሆናል። ምክንያቱም እኔም በዚህ ስሜት ውስጥ እያለፍኩ ስለሆነ። እናም ሙሉ ቪዲዮን ካያችሁት ይሄንን ኢሞጂ አስቀምጡልኝ። እናም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወዳችኋለሁ። ባይ